ሰላም ውድ የቻናሌ ተከታታዮች ሰላም እንዴት ናችሁ? እኔ በጣም ሰላም ነኝ። ዛሬ ለቁርስ የሚሆን ቆንጆ ምግብ ይዤላችሁ መጥቻለሁ። እንግዲህ እንዴት እንደሰራሁት አሳያችኋለሁ። አብራችሁን ቆዩ። ቪዲዮውን ታዲያ ስትጀምሩት ሰብስክራይብ፣ ላይክ፣ ሼር ማድረግ አይረሳ። አብራችሁን ቆዩ። እንግዲህ የሚያስፈልጉን ነገሮች እንቁላል፣ እኔ 2 እንቁላል ነው የተጠቀምኩት። ዳቦ ያስፈልገናል። ኮረሪማ፣ የተፈጨው ኮረሪማ ያስፈልገናል። ከዛ ቆንጆ በርበሬ ያስፈልገናል። ጨው ያስፈልገናል። ወተት። እነዚህን ነው እኔ የተጠቀምኩት። አይ ቲንክ እናንተ ቤታችሁ ያለውን የትኛውንም ነገር መጠቀም ትችላላችሁ፣ ችግር የለውም። ቆንጆ በርበሬም ኮረሪማም ከሌላችሁ ችግር የለውም። ይሄን ያህል አሳሳቢ አይደለም። ወተትም ተጨማሪ ነው። ከሌላችሁ ችግር የለውም። ብታደርጉ ግን ያጣፍጣል። ቢኖር ይመረጣል። ስኳርና ጨውን በእንደዚህ መልክ ካደረግን በኋላ እናዋህደዋለን ማለት ነው። እንመተዋለን በደንብ አድርገን እስኪደባለቅ ድረስ እንመተዋለን ማለት ነው። በዚህ መልክ ከመታነው በኋላ እንግዲህ እየመታን እንትን እናደርገዋለን ማለት ነው። በደንብ እንመተዋለን ማለት ነው። ከመታነው በኋላ እንግዲህ መጥበሻችንን አደረግን። መጥበሻችን ላይ ቅቤ ያደረኩኝ የገበታ ቅቤ ነው እኔ የተጠቀምኩት። እናንተ ዘይትን ማድረግ ትችላላችሁ፣ ችግር የለውም። ካላችሁ ግን ገበታ ቅቤ ብትጠቀሙ ቆንጆ ነው። ከዛ ዳቦችን ባዘጋጀነው እንቁላል ላይ እንከታለን ማለት ነው። በደንብ አድርገን አገላብጠን ውስጡ እስኪገባ ድረስ አገላብጠን እናደርጋለን። ከዛ በኋላ መጥበሻችን ላይ በዚህ መልክ እያደረግን መጥበሻችን የሚችለውን የዳቦ መጠን ሰፊም ከሆነ ሁሉንም አንድ ላይ መጥበስ የሚችልልንም ከሆነ በተመሳሳይ ማድረግ እንችላለን። እንደየእንትኑ ችግር የለውም። ስለዚህ በእንደዚህ መልክ እያገላበጥን ዳቦአችንን እንጠብሳለን ማለት ነው። ዳቦአችንን በዚህ መልክ ከጠበስን ከከተትን በኋላ በዚህ መልክ እያገላበጥን እንዲበስል እናደርጋለን ማለት ነው። እንደዚህ አደረግን። እኔ 2 ነው የቻለልኝ፣ 2ቱን ነው ያደረኩት። ከዛ በኋላ መብሰሉን ከተወሰነ ከ2 ደቂቃ ከ3 ደቂቃ በኋላ ከ1 ደቂቃ ወይም ከ2 ደቂቃ በኋላ እንገለብጠዋለን። ይሄንን የሚመስል ከለር ኖሮታል ማለት ነው። በጣም ቆንጆ ሆኗል። ስለዚህ በዚህ መልክ እያደረግን እየጠበስን እንጨርሳለን ማለት ነው። እንግዲህ ይህንን ይመስላል። በዚህ መልክ እኔ ጠብሼ ዳቦውን ከጨረስኩ በኋላ ላዩ ላይ የፈለጋችሁትን አይነት አትክልት ወይም ደግሞ እኔ የተጠቀምኩት ስትሮበሪ ነው። ስትሮበሪም የምትፈልጉትን ነገር ላዩ ላይ ማድረግ ትችላላችሁ፣ ችግር የለውም። ስለዚህ በዚህ መልክ ማርም ማድረግ ትችላላችሁ፣ ችግር የለውም። በዚህ መልክ እኔ ዲኮር አደረኩት። ይህንን ይመስላል እንግዲህ የዛሬ ቁርስ። ይህንን የሚመስል በጣም የሚያምር ቆንጆ፣ በእውነት ጣዕሙ እንዴት እንደሚጣፍጥ ልነግራችሁ አልችልም። ቆንጆ ነው፣ ሞክሩት፣ ትወዱታላችሁ። እንግዲህ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቪዲዮውን ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር ድጋሚ አይረሳ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው